ሰላም ሰላም ወንድሞቼ እንደምን አላችሁ? በዓለም ዙሪያ ላይ ሁሉ ይህንን ቪዲዮ የምትመለከቱ የጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ተመስገን ነኝ። ዛሬ በእናንተ ፊት እግዚአብሔርን ቃል ላካፍላችሁ መጥቻለሁ። እግዚአብሔር ስለረዳን ስላገዘን፣ ይህን ቀን ደግሞ እንደገና ስለሰጠን፣ እንደገና ደግሞ ቃሉን ሐሳቡን በልባችን ውስጥ ጸንቶ እንዲኖር ለሚያደርግ ለመንፈስ ቅዱስ ክብር ይሁንለት። ዛሬ በእናንተ ፊት ላቀርብ የፈለግኩት እግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ያለውን ቃል እንደዚህ ይነበባል። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። ጌታ ስሙ ይባረክ። ከእኔ በኋላ የሚመጣው ከእኔም በፊት ስለነበረ ከእኔ ይልቃል ያልሁት እርሱ ነው። እኔ ራሴ አላወቅኩትም ነበር። በውሃ እያጠመቅኩ የመጣሁትም እርሱ በእስራኤል ዘንድ እንዲገለጥ ነው አለ። ጌታ ስሙ የተባረከ ይሁን። ዛሬ የእግዚአብሔር በግ የሆነውን ስለ ሰው ልጅ የእግዚአብሔር በግ የሆነውን የታረደውን ጌታ ኢየሱስን የምናወራበት ቀን ነው። ኦናስ ታብራድ ያለ ቬኔር ዳባሃዳ ሼኬ ብራድ ያላማስ የእግዚአብሔር በግ። እንግዲህ የእግዚአብሔር በግ የተባለው ስለ ሰዎች ልጅ ኃጢአት ሲል ስለታረደ ነው። ዮሐንስ በዚህ ጊዜ የእግዚአብሔር በግ ሲል ጌታ ኢየሱስ ክርስቶስ አልታረደም ነበር፣ ወይም ደግሞ የስቃዩን ጊዜ አልተካፈለም ነበር። ገና ከመካፈሉ በፊት ከጥምቀቱ በኋላ በነበረ ጊዜ ሊጠመቅ ወደ ዮሐንስ በሚመጣበት ጊዜ ነበር ዮሐንስ ይህንን የተናገረው እና ያ የምታዩት የዓለምን ኃጢአት የሚያስወግድ እርሱ የእግዚአብሔር በግ ነው አለ። የዓለምን ኃጢአት የሚያስወግድ በግ ነው ተባለ። የጌታ የኢየሱስ ክርስቶስ ስም እርሱ አምላክ ሆኖ ሳለ፣ እሱ ወልድ ሆኖ ሳለ፣ እሱ ወልደ እግዚአብሔር ሆኖ ሳለ፣ እሱ ከሦስቱ አካላት አንዱ ሆኖ ሳለ፣ ዮሐንስ ግን እዚህ ጋር በጣም ልብን በሚነካ መልኩ መንፈስን በሚያድስ መልኩ የእግዚአብሔር በግ ይለዋል። ጌታ ስሙ የተባረከ ይሁን። ይህ የእግዚአብሔር በግ ለራሱ ጥቅም የኖረ አይደለም። ይህ የእግዚአብሔር በግ ራሱን ለማሳየት የኖረ አይደለም። በኖረበት የአገልግሎት ወቅቱ እነዛ 3 ዓመት ተኩል የሚባሉት ወቅቱ ውስጥ የኖረው ኑሮ የራሱን አልነበረም። በእያንዳንዱ አቅጣጫ ለሕይወታችን የሚሆነውን ትምህርት ሲሰጥ፣ በመጨረሻዎቹ 3 ቀናቶች ውስጥ ደግሞ ለሕይወታችን ሕይወቱን የሚሰጥበት ቀናቶችን አሳልፏል። እጅግ በጣም ልብን የሚነካ ዛሬም ድረስ መንፈስ ቅዱስ ረድቶን እንደሚገባ ልባችንን እያስተማረን ያለ እውነት ቢኖር እሱ የእግዚአብሔር በግ ስለኛ የሞተበት ከልባችን የማይጠፋ ውለታችን ነው። ይህንን በግ እንገናኘዋለን። ይህ ለእኛ የሞተልንን ለእኛ የተሰቀለልንን በግ እንገናኘዋለን። አንድ ቀን እንገናኘዋለን። በአምላክነቱ እንገናኘዋለን። በክብርነቱ ከነግርማው እንገናኘዋለን። እንግዲህ እንደምናውቀው ከዚህ በኋላ በግ ሆኖ አይመጣም። ከዚህ በኋላ የሚመጣው አንበሳ ሆኖ ነው። ከዚህ በኋላ የሚመጣው የዓለም ንጉሥ ሆኖ ነው። ትላንትም እርሱ በግ እየተባለም የዓለም ንጉሥ ነበር። ሰዎች ግን ስላላወቁት ገፉት፣ ተፉበት፣ ገረፉት። ስለ ሰው ልጅ ስቃይ ራሱን አሳልፎ ሰጠ። ስሙ የተባረከ ይሁን። በጎልጎታ ራሱ ስለኛ የሰቀለው ኢየሱስ ስሙ ይባረክ። እንወደዋለን። ዮሐንስ ሲናገር በመልእክቱ ላይ እንደዚህ አለ። ጌታ ስሙ የተባረከ ይሁን። እርሱ አስቀድሞ ስለወደደን እኛም ደግሞ እንወደዋለን አለ። እዚህ ምንም እንኳን በመውደዱ ቢቀድመንም እንወደዋለን። እንወድሃለን ኢየሱስ። እጅግ በጣም ነው የምንወድህ። እጅግ በጣም ነው የምንፈራህ። እጅግ በጣም ነው ደስ የምትለን። የልባችን ደስታ ደግሞ አንተን ለማየት ናፍቀናል። ኢየሱስዬ፣ ያለ አንተ መኖር ይከብዳል። ኢየሱስዬ፣ አንተን ሳናይ ሽታህን አንተ ጋር ሳንጠጋ አንተን ሳንል የምንውልበት ቀኖች ሁሉ አይቆጠሩልንም። እኛ እንወድሃለን። እጅግ በጣም ነው የምናከብርህ። እግዚአብሔር በግ ስለኛ የታረድክ አንተ፣ ስለ እኔ መተላለፍ የታረድክ የኔ ጌታ እወድሃለሁ፣ አከብርሃለሁ። እጅግ በጣም ነው ማመልክህ። እጅግ በጣም ደስ እያለኝ ነው የምከተልህ። ካንተ ጋር ኑሮዬን አልቆጥሮም።
ካንተ ጋር እያለው እምቆጥረው ካንተ ጋር የምኖርበትን ቀኔን እንጂ ኑሮዬን አልቆጥረውም። ሁሉን የምታስረሳን አንተ እጅግ በጣም ነው የምወድህ ኢየሱስ። ፊት ለፊት እያየሁ እስኪመስለኝ ድረስ እጸልያለሁ። አንተ የእግዚአብሔር በግ ስለ በደሌ፣ ስለ ጥፋቴ፣ ስለ ኃጢአቴ ታረድክልኝ። ዋጋዬን ክፈል ሳልልህ የከፈልክልኝ፣ ፍቅር ግድ ብሎ ለእኔ ሞትክልኝ። ኢየሱስ አንተ ጀግና፣ መስቀል ላይ የሚያለ ጀግናዬ ነህ። መስቀል ላይ ኃጢአቴንም ተሸክመ ጀግናዬ ነህ። በዛ መስቀል ላይ እንኳን ሆነ ጸሎት ያላቆምክልኝ ነህ። እወድሃለሁ ጌታ ኢየሱስ፣ እወድሃለሁ፣ እውነት እወድሃለሁ። እና መጽሐፍ ቅዱሳችን ዮሐንስ ሲመሰክርለት ነው እንግዲህ ከኔ ይበልጣል ያልኳችሁ ይህ ነው የሚለው። በኢሳያስ ምዕራፍ ወደ ኋላ ሄደን ደግሞ እስቲ እንመልከት። በኢሳያስ ምዕራፍ 53 ቁጥር 11 ላይ እንደዚህ የሚል ቃል አለ። ከነፍሱ ስቃይ በኋላ የሕይወት ብርሃን ያያል፣ ደስ ይለዋል። ከነፍሱ ስቃይ በኋላ ከነፍሱ ስቃይ፣ ይሄ አማርኛ ቃል ብቻ አይደለም። ከነፍሱ ስቃይ በኋላ የሚለው ጉዳይ ከስቃይ በኋላ እኔን ነው እየተመለከተ ያለው። እኔን ተመልክቶ ነው ደስ እየተሰኛለው። የተደሰተው ደግሞ ከነፍሱ ነው። በሕይወቱ የሕይወትን ብርሃንን ያያል፣ ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ መተላለፋቸውንም ይሸከማል። ጌታ ኢየሱስ ይሰራልን ውለታ ከአይምሮ በላይ ነው። የኢየሱስ ፍቅር፣ የተነደፍንበት ፍቅር ከሱ ጋር መኖር እንጂ ሌላው ሕይወት እንዳይመስልን ያደረግክ አንተ ጌታ ኢየሱስ። አንተ ጋር አብሮ መኖር እንጂ ሌላው ሁሉ ከንቱ ያደረግክብን አንተ ነህ ኢየሱስ። ኢየሱስ እንወድሃለን፣ እንወድሃለን ኢየሱስ፣ እንወድሃለን። በጣም ነው የምናከብርህ፣ በጣም ነው የምናከብርህ፣ በጣም ነው ደግሞ የምትናፍቀን። አንተን የምናይበት ቀን፣ ፊትህን የምናይበት ቀን፣ ከነ ክብርህ የምናይበት ቀን ይናፍቀናል። አንተ አስገርመህናል። ከ2000 ዓመት በፊት የነበረ ታሪክ ዛሬም ትኩስ የሆነው ደምህ ዋጋ ያለበት ስለሆነ፣ ደምህ እውነተኛ ስለሆነ ነው። ወድሃለሁ ኢየሱስ፣ እጅግ በጣም ነው የምወድ፣ እጅግ በጣም ነው የማከብር። ነፍስም አልቀረልኝም ኢየሱስ። ይህንን ኢየሱስ ናፍቆልኝ፣ ይህንን ኢየሱስ ዋሉልኝ፣ ከሱ ጋር እደሩልኝ። እሱን እያላችሁ ቀናችሁ ይለቅ። እሱን እያላችሁ ዕድሜያችሁ ይለቅ። እሱን እያላችሁ ኑሯችሁ ይለቅ። የሚቆጠር ነገር አይቆጠርባችሁ። ከሱ ውጭ አትቁጠሩ። ኢየሱስን ያየ ምንም አይቆጥርም። ኢየሱስን ያየ ላዩ ላይ ምንም አይጨምርም። ኢየሱስ እንወድሃለን፣ እናከብረሃለን። የሕይወታችን ቤዛ ነው። እንደገና በደም ገዝተናል፣ የራስ አድርገህናል። ደስታችን ወደር የሌለው ሆኗል። እንወድሃለን፣ እናከብረሃለን። ጌታ ኢየሱስ ይወደናል። ጌታ ኢየሱስ ያፈቅረናል። እጅግ በጣም ነው የምወዳችሁ። ቃሉን የመጨረስ አቅም አጥቻለሁ። በእውነት ለብዙዎች ወንድሜ ይህንን ሼር አድርጉ። ሌሎች እንዲመለከቱ ይህንን ሼር አድርጉ። ይህንን ፍቅር ሼር አድርጉ። ያወራሁትን ኢየሱስን ሼር አድርጉልኝ። ይህን የተናገርኩትን ኢየሱስን ሼር አድርጉልኝ። በጣም እወዳችኋለሁ። በጣም ነው ማከብራችሁ። ተባረኩልኝ።